ያ የተጠረጠረውና የተከሰሰው ግለሰብ ምላሽ የተያዘበት ቀን ጀምሮ እስከ 48 ሰዓት የመጠቀም መብት ፖሊስ እንደሌለው ምላሽ እንዲሰጥ የሚገደድበት ሁኔታ የሚጠቀምበትን ወይም የሚገባውን ቋንቋ መሰረት ባደረገ መልኩና ፈቅዶ የሰጣቸው ቃሎች በማስረጃነት ፖሊስ ለፍርድ ቤት ሊያቀርባቸው እንደሚችልም ያ የተጠረጠረውና የተከሰሰው ግለሰብ ምላሽ የተያዘበት ቀን ጀምሮ እስከ 48 ሰዓት የመጠቀም መብት ፖሊስ እንደሌለው ጤና ይስጥልኝ ተመልካቾቼ፣ የሎየርስ ፎር ኢትዮጵያ ወይም የህግ ባለሙያ ለኢትዮጵያ በሚል ርዕስ እየተዘጋጀ ወደ እናንተ የሚደርስላችሁ ህግን መሰረት ያደረጉ ሀሳቦችን የማካፍልበት አስተማሪ ቪዲዮ ነው። ፕሮግራሙን ይዤላችሁ የቀረብኩት ዮናታን ዳዊት ነኝ። በጥሞና እንድትከታተሉኝ ስል በአክብሮት ምጋብዛችሁ ይሆናል። ዛሬ ይዤላችሁ የመጣሁት ሀሳብ ከባለፈው የቀጠለ አንድ ግለሰብ በቁጥጥር ስር ከዋለ በኋላ በምን አይነት አግባብና ሁኔታ ባለው የህግ አሰራር መሰረት ይስተናገዳል የሚለውን ሐሳብ ማጋራችሁ ይሆናል። እንግዲህ ስለዚህ ሐሳብ በወንጀል ስነ ስርዓት ህጋችን አንቀጽ 27 ላይ ኢንተሮጌሽን በእንግሊዘኛ አጠራሩ በአማርኛው ደግሞ ቃልን ስለመቀበል በሚለው ርዕስ ላይ ያ የተጠረጠረውና የተከሰሰው ግለሰብ ምላሽ እንዲሰጥ የሚገደድበት ሁኔታ እንደሌለ ያሳየናል ማለት ነው። ሆኖም ግን ወዶና ፈቅዶ የሰጣቸው ቃሎች በማስረጃነት ፖሊስ ለፍርድ ቤት ሊያቀርባቸው እንደሚችልም ያሳየናል ማለት ነው። ይህ ሲሆን ታዲያ ያ የተጠረጠረው ግለሰብ ወይም የተከሰሰው ግለሰብ የሚጠቀምበትን ወይም የሚገባውን ቋንቋ መሰረት ባደረገ መልኩና ሲሆንም ደግሞ አስተርጓሚ የማግኘት መብት እንዳለው ይገልጽልናል ማለት ነው። ይህ በእንዲህ እንዳለ ታዲያ ያ የተጠረጠረውንና የተከሰሰውን ግለሰብ የመደለል የተስፋ ቃል መስጠት ከህግ ውጭ የሆኑ ዘዴዎችን የመጠቀም መብት ፖሊስ እንደሌለውም በአንቀጽ 31 ላይ ሰፍሮ እናገኘዋለን ማለት ነው። በተከታዩ አንቀጽ 29 ላይ ምን ይላል? ያ ግለሰብ ወይም ተጠርጣሪ ተከሳሽ ሊሆን ይችላል ከተያዘበት ቀን ጀምሮ እስከ 48 ሰዓት ወይም ደግሞ ከ48 ሰዓት በማይበልጥ ጊዜ ውስጥ ፖሊስ አቅራቢያው ወዳለው ፍርድ ቤት ማቅረብ እንዳለበት ይገልጽልናል ማለት ነው። በአንቀጽ 30 ደግሞ አስፈላጊ ሆኖ ሲገኝ ስለተፈጸመው ወንጀልና ስለተከሳሽ ወይም ስለተጠርጣሪ ማንኛውም ተገቢነት ያለውን ማስረጃ ሊሰጥ የሚችልን ግለሰብ ጠርቶ የመጠየቅ መብት እንዳለው ይገልጽልናል ማለት ነው። ያ ሲሆን ታዲያ ምላሽ አሁንም ተጨማሪ ማስረጃዎች እንዲሰጥ የተጠራው ግለሰብ የሚሰጠው ቃል በወንጀል የሚያስከስሰው ከሆነ ምን ጊዜም ቢሆን ቅድም እንዳልኩት አንቀጽ 27 ላይ እንዳለው ምላሽ እንዲሰጥ አይገደድም ማለት ነው። ግን እዚህ ጋር ክሊር እንዲሆንላችሁ የምፈልገው ነጥብ ተከሶ መጥቶ እንደገና በወንጀል የሚያስከስሰው ከሆነ የሚለው ሐሳብ ነው ሊጋጭባችሁ የሚችለው። በወንጀል የሚያስከስሰው ማለት ለምሳሌ ያ ተጨማሪ ቃል እንዲሰጥ የተጠራው ግለሰብ በትልቅ ኃላፊነት ላይ ያለ ግለሰብ ቢሆንና ከመጠበት ኃላፊነት ደግሞ የኮንፊደንሻሊቲ ወይም ደግሞ የሚስጥር ጠባቂነት ግዴታን የሚጥልበት እስከሆነ ድረስ የሱን የሚመራው ወይም ደግሞ የሚያስተዳድረው ኃላፊ ፍቃድ እና ኮንፊርሜሽን እስከሌለ ድረስ ያ ግለሰብ ያንን ማስረጃ መስጠት አይችልም ማለት ነው። ስለዚህ መልስ አልሰጥም ብሎ ሊል የሚችልበት አግባብና ሁኔታ እንዳለ በዚሁ ህግ ላይ ተቀምጦ እናገኛለን ማለት ነው። ዛሬ ላጋራችሁ ያሰብኩት ሐሳብ ይሄ ነው። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ሐሳቤን ከወደዳችሁት ላይክ፣ ሼር፣ ኮሜንት በማድረግ ለሌሎችም እንዲደርስ በማድረግ ሐሳባችሁን እንድታጋሩኝ ስል በአክብሮት እጠይቃችኋለሁ። ይህ ሎየርስ ፎር ኢትዮጵያ ነው። አዎ ለኢትዮጵያ የህግ ባለሙያ ያስፈልጋታል። ፍትህ የተረጋገጠባትን ኢትዮጵያ አብረን እንፍጠር እላለሁ። በድጋሚ ስለተከታተላችሁ አመሰግናለሁ።